በጸሎት ቦታ ሆነ የተወሰኑ የሰውነት ክፍሎች ሲንቀጠቀጡ ተሰምቶህ ያውቃል? ይህ አቅደህበት የተደረገ ነገር አልነበረም። በዝምታ እየጸለይክ ነበር። ነገር ግን በድንገት መንቀጥቀጥ ስትጀምር አስተዋልክ። ይህ የሰውነትህ ምላሽ አጋጣሚ አይደለም። ብዙውን ጊዜ በመንፈስና በነፍስ ጥልቀት ውስጥ ምን እየተከናወነ እንዳለ ይገልጻል። በጸሎት ጊዜ ሰውነትህ ለምን እንደሚንቀጠቀጥና ትርጉሙ ምን እንደሆነ በዚህ ቪዲዮ እንመለከታለን። በጸሎት ጊዜ ሰውነትህ የሚንቀጠቀጥበት የመጀመሪያው ምክንያት ስጋዊ አካልህ ለእግዚአብሔር ሕልውና መገኘት ክብደት ምላሽ ስለሚሰጥ ነው። ሰውነትህ ሰዋዊ፣ ውስንና ደካማ ነው። በተቃራኒው ደግሞ የእግዚአብሔር መገኘት ቅዱስ፣ ከባድና ኃይለኛ ነው። እነዚህ ሁለቱ ሲገናኙ አንዳንዴ ሰውነታችን ሙሉ በሙሉ መደበኛ ሆኖ ሊቆይ አይችልም። በመጽሐፍ ቅዱስ ውስጥ ብዙ ሰዎች በእግዚአብሔር መገኘት ውስጥ በአካል ምላሽ ሰጥተዋል። በዳንኤል ምዕራፍ 10 ቁጥር 8 ላይ ዳንኤል ሰማያዊ ራእይን ባየ ጊዜ እንዲህ ብሏል፣ ምንም ጉልበት አልነበረኝም፣ መልኬም እጅጉን ገረጣ፣ ኃይልም አጣው። በቁጥር 10 ላይ ደግሞ እነሆም አንድ እጅ ዳሰሰችኝ፣ እየተንቀጠቀጥኩም በእጄና በጉልበቴ አቆመኝ ይላል። ነቢዩ ኤርምያስም በኤርምያስ ምዕራፍ 23 ቁጥር 9 ላይ እንዲህ ብሏል፣ ስለ ነቢያት ልቤም በውስጤ ተሰብሯል፣ አጥንቶቼም ተብረክርከዋል፣ ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ ብሎ ተናግሯል። የእግዚአብሔር መገኘት በጣም እውነተኛ በሚሆንበት ጊዜ ሰውነትህ ሁልጊዜ ዝም አይልም። እንደ ኤሌክትሪክ ሙቀት፣ ክብደት ወይም መንቀጥቀጥ ሊሰማህ ይችላል። ይህ ማለት ድራማዊ ነው እያልኩህ አይደለም፣ ነገር ግን ሊከሰት ይችላል። ክብር የሚለው ቃል በዕብራይስጥ ካቦድ ሲሆን የክብደት ወይም የከባድነት ሐሳብን ይይዛል። ያ የእግዚአብሔር ክብር ማለትም ክብደት በአንተ ላይ ሲያርፍ ሰውነትህ ይሰማዋል። ስለዚህ አንዳንዴ በጸሎት ጊዜ ሰውነታችን መንቀጥቀጥ ሲያጋጥመው ሰውነታችን የእግዚአብሔር መገኘቱ እውነተኛ እንደሆነ እና ሰውነታችን ጠንካራ እንዳልሆነ እየነገርን ነው። ነገር ግን መንፈስህ አጥንቶችህ ሊሸከሙት የማይችሉትን ሊቋቋም ይችላል። ሁለተኛው በጸሎት ጊዜ ሰውነትህ የሚንቀጠቀጥበት ምክንያት እግዚአብሔር የነርቭ ስርዓትህን ለዓመታት የያዛቸውን ጥልቅ ስሜታዊ ቦታዎች እየዳሰሰ ስለሆነ ነው። ጸሎት ቃላት ብቻ አይደለም፣ ቀዶ ጥገና ነው እንጂ። አእምሮህ ወደ ታች የገፋቸው ሰውነትህ ያከማቻቸውና ልብህ መቼም ያላከናወናቸው ነገሮች አሉ። ወደ ጥልቅ እና እውነተኛ ጸሎት ስትመጣ በተለይም ስቃይን፣ ጉዳትን፣ ሐዘንን፣ ፍርሃትን ወይም እፍረትን ስትናዘዝ ሰውነትህ ምላሽ ሊሰጥ ይችላል። በጣም የጎዳህን ሰው ይቅር ስትል መንቀጥቀጥ ልትጀምር ትችላለህ። ለዓመታት የተሸከምከውን ምስጢራዊ ኃጢአት ስትናዘዝ ልትንቀጠቀጥም ትችላለህ። ጌታ ሆይ ደክሞኛል፣ ተሰብሬያለሁ፣ ፈርቻለሁ ስትል ሰውነትህ ምላሽ ሲሰጥ ሊሰማህ ይችላል። በመዝሙር ምዕራፍ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው ለተሰበረም ያድናቸዋል ይላል። እግዚአብሔር ወደ ተሰበረ ልብ ሲቀርብ መንፈስህን ብቻ አይደለም የሚዳስሰው፣ የነርቭ ስርዓትህን፣ ትውስታዎችህንና ስሜቶችህን ጭምር ነው። ነፍስ የሚለው የአዲስ ኪዳን ቃል ሱክ ሲሆን ወይም ሳይኪ የሚለውን ቃል የምናገኝበት ነው። ነፍስህ የአንተን አእምሮ፣ ፍቃድና ስሜት ይይዛል። ነፍስ እየተፈወሰች ስትመጣ ሰውነትህ ብዙውን ጊዜ እየተለቀቀ ይመጣል። እንባ፣ መንቀጥቀጥ፣ በጥልቀት መተንፈስ፣ እንዲያውም አንድ ነገር እየለቀቀ እንደሆነ ሊሰማህ ይችላል። ከከባድ ድንጋጤ በኋላ ሰውነትህ እንዴት እንደሚንቀጠቀጥ አስብ። ያ መንቀጥቀጥ ያንተ መላ ስርዓትህ ውጥረት ሲለቅ ነው። ጸሎትም ተመሳሳይ ነገር ሊያደርግ ይችላል። ምክንያቱም እግዚአብሔር አንተ እንኳ እንዴት እንደምትዳስሳቸው የማታውቃቸውን ቦታዎች ውስጥ እየገባ ስለሆነ ነው። አንዳንዴ መንቀጥቀጥህ የእብደት ምልክት አይደለም፣ ነፍስህ በመጨረሻ ትንፋሽ እያወጣች መሆኗን የሚያሳይ ምልክት ነው። ሶስተኛው ሰውነትህ የሚንቀጠቀጥበት ምክንያት ደግሞ በጸሎት ጊዜ ንቁ መንፈሳዊ ውጊያ ወይም ነፃ መውጣት እየተካሄደ ስለሆነ ነው። ልናስተውል ይገባል፣ ደግሞም እውነተኛ መሆን አለብን። እያንዳንዱ መንቀጥቀጥ ረጋ ያለ መገኘት ወይም ስሜታዊ መለቀቅ አይደለም። አንዳንዴ መንፈስ ቅዱስ አጋንንታዊ ተጽዕኖን
ጭቆናን ወይም እስራትን እየተጋፈጠ ስለሆነ ሰውነትህ ምላሽ ይሰጣል። በማርቆስ ምዕራፍ 9 ቁጥር 20 ላይ እርኩስ መንፈስ ያደረበት ልጅ ወደ ኢየሱስ ባመጡት ጊዜ መንፈሱ ወዲያው አንፈራገጠው፣ በምድርም ላይ ወድቆ አረፋ እየደፈቀ ተንከባለለ ይለናል። በሉቃስ ምዕራፍ 4 ቁጥር 35 ላይም ኢየሱስ እርኩስ መንፈሱን በገሰጸ ጊዜ ጋኔኑ ምንም ሳይጎዳው ከእርሱ እንደወጣ እንመለከታለን። አጋንንት የእግዚአብሔር መገኘት፣ የኢየሱስ ስምና የመንፈስ ቅዱስን ኃይል ሲጋፈጡ ብዙውን ጊዜ በአካል ምላሽ ይሰጣሉ። ይህ እንደ መንቀጥቀጥ፣ መቆራረጥ፣ ክብደት፣ ድንገተኛ ፍርሃት፣ በሰውነት ውስጥ መጨናነቅ ወይም ላንተ መደበኛ ያልሆኑ ምላሾች ሊሆኑ ይችላሉ። ይህ ማለት በምንንቀጠቀጥበት ጊዜ ሁሉ ጋኔን አለ ማለት አይደለም። ነገር ግን መንፈሳዊ ውጊያ በሚካሄድበት ጊዜ ሰውነት አንዳንዴ እንደሚያንጸባርቀው እውነታውን ችላ ማለት አንችልም ማለት ነው። ታዲያ ልዩነቱን እንዴት ማወቅ እንችላለን? የኔ መልስ ፍሬውንና በኋላ ያለውን ሁኔታ ተመልከቱ ነው የምለው። መንፈስ ቅዱስ በሚሰራበት ጊዜ ሂደቱ ከባድ ቢሆንም እንኳ በኋላ ሰላም፣ ነፃነትና ግልጽነት ይኖራል። የአጋንንት ተጽዕኖ በሚወገድበት ጊዜ እፎይታ፣ ቅልጥፍናና የመለቀቅ ስሜት ይኖራል። ነገር ግን ስጋዊ ወይም አላስፈላጊ ስሜታዊ መነቃቃት ብቻ ሲሆን ጩኸትና እንቅስቃሴ ሊኖር ይችላል። ነገር ግን በባህሪ ላይ ምንም አይነት እውነተኛ ለውጥ አይኖርም። ጥልቅ ቅድስና ወይም አዲስ ለእግዚአብሔር የሚሆን ረሃብ አይኖርም። መንቀጥቀጥ ሰማይን አያስደንቅም፣ ለእግዚአብሔር መገዛት ግን ያስደንቃል። አጋንንት የኢየሱስን ስም እንጂ የእኛን ምላሽ መጠን አይፈሩም። አራተኛው ሰውነት በጸሎት ጊዜ የሚንቀጠቀጥበት ምክንያት ሰዋዊ ድክመት ከቅዱሱ አክብሮት ጋር ስለሚጋጭ ነው። ይህ ማለት መጽሐፍ ቅዱስ በፍርሃትና በመንቀጥቀጥ የሚለው ነው። እግዚአብሔርን መፍራት የሚባል እውነተኛ ነገር አለ። ይህ ማለት ድንጋጤ ወይም ስቃይ አይደለም፣ የእርሱን ቅድስና በጥልቀት መገንዘብ ነው እንጂ። ራስህን በጣም ትንሽና በጣም ቁም ነገረኛ እንድትሆን የሚያደርግህ የእግዚአብሔር ቃል ነው። በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ ደግሞ ጳውሎስ እንዲህ ይለናል፣ እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ ይለናል። በመጽሐፍ ቅዱስ ውስጥ መንቀጥቀጥ ብዙውን ጊዜ ከአክብሮትና ከቅዱስ ንቃት ጋር የተያያዘ ነው። አንዳንዴ እግዚአብሔር ምን ያህል ትልቅ እንደሆነና አንተ ምን ያህል ትንሽ እንደሆንክ ማየት ስትጀምር ሰውነትህ ምላሽ ይሰጣል። ድካም ሊሰማ ይችላል፣ እጆችህ ሊንቀጠቀጡ ይችላል። ብታቅድም ባታቅድም ጉልበቶችህ ሊንበረከኩ እንደሚፈልጉ ሊሰማህ ይችላል። ከላይ በጠቀስኳቸው ጥቅሶች ውስጥ ለፍርሃት የገባው የግሪክ ቃል ፎቦስ ነው። ነገር ግን በእግዚአብሔር አውድ ውስጥ ሲገባ ሽብር ማለት አይደለም፣ ግርማ ማለት ነው እንጂ። ይህ ቅጽበት ቀልድ እንዳልሆነ ስታውቅ የሚሰማህ ቅዱስ ስሜት ነው። ስለዚህ ያንተ የሰውነት መንቀጥቀጥ የዚያ ቅዱስ አክብሮት አካል ሊሆን ይችላል። እየተቀጣህ አይደለም፣ እርሱ ማን እንደሆነ እየተገነዘብክ እንጂ። እግዚአብሔር ከእምነት በላይና እንደሚያቃጥል እውነታ ሲሆንብህ ሰውነትህ በእርሱ ቁጥጥር ስር እንደሆነ ማስተዋል ትጀምራለህ። አምስተኛው በጸሎት ጊዜ ሰውነትህ የሚንቀጠቀጥበት ምክንያት አንዳንዴ ዝም ብሎ ስሜትህና ባዮሎጂካሊ ሰውነትህ ምላሽ ስለሚሰጥ ነው። እያንዳንዱ መንቀጥቀጥ መንፈሳዊ ውጊያ አይደለም። እያንዳንዱ መንቀጥቀጥ ጋኔን ሲወጣ አይደለም። አንዳንዴ ዝም ብለህ ሰው ስለሆንክ ትንቀጠቀጣለህ። ከተጨነክ ሰውነት ሊንቀጠቀጥ ይችላል። በጣም ካለቀስክ ሰውነት ሊንቀጠቀጥ ይችላል። ከደከመህ፣ ከጾምክ ወይም በስሜት ከተጨነክ እጆችህ ሊንቀጠቀጡ ይችላሉ። የነርቭ ስርዓትህ በጸሎት ውስጥ ይሳተፋል። እግዚአብሔር ይህንን ይረዳል። በመዝሙር 103 ቁጥር 14 ላይ እንዲህ ይላል፣ እርሱ ፍጥረታችንን ያውቃልና እኛ አፈር እንደሆንን ያስባል ይላል። ድክመቶችን ጌታ ያውቃል። ድምፅ ስለተንቀጠቀጠ ወይም እጆች ስለተንቀጠቀጡም አይቆጣም። ይህ አስፈላጊ ነው። ምክንያቱም አንዳንዴ አማኞች አሁን እኔ ብንቀጠቀጥ ሰዎች ጋኔን እንዳለብኝ ያስባሉ ብለው ይፈራሉ። ሌሎች ደግሞ መንቀጥቀጥን የእግዚአብሔር መገኘት ምልክት አድርገው ይከተሉታል። ሁለቱም ጽንፎች አደገኛ ናቸው።
ዓላማው ሰውነትህ እንዲንቀጠቀጥ ማስገደድ አይደለም። ዝም እንዲልም ማስገደድ አይደለም። ዓላማው ልብህን፣ አእምሮህን፣ ሰውነትህን ለእግዚአብሔር መስጠትና እርሱ የፈለገውን እንዲያደርግ መፍቀድ። መንቀጥቀጥህ የሚያሳስብህ ከሆነ ወይም እንደ ድንጋጤ ያሉ ሌሎች ምልክቶች ካሉ ሰውነትህን መንከባከብ ጥበብ ነው። ጸልይ፣ ግን ደግሞ እረፍት አድርግ። ካስፈለገ እርዳታ ፈልግ። ሰውነትህን መንከባከብ የእምነት ማነስ አይደለም። በሰውነትህ የሚታዩ ነገሮች መንፈሳዊ የመሆንህ ማረጋገጫ አይደሉም። ታዛዥነትህ ነው እንጂ ማረጋገጫው። ስለዚህ በጸሎት ጊዜ ሰውነትህ ቢንቀጠቀጥ ምን ማድረግ እንዳለብህ አትደንግጥ። መንቀጥቀጡን አታምልክ፣ አትፈር። መንፈስ ቅዱስን ጠይቅ። ጥልቅ የሆነ ነገር እየፈወሰ ነውን? ጨለማን እየተጋፈጠ ነውን? ወደ ቅድስና እየሳበህ ነውን? ወይስ ነፍስ የተሸከመችውን እንድታወጣ እየፈቀደላት ነውን? ምንም ይሁን ምን ከምልክቱ ይልቅ በእርሱ ላይ አተኩር። ዓይኖች በኢየሱስ ላይ አድርግ። ልብህን የተገዛ አድርገህ ቆይ። ነፃ መውጣት ካስፈለገህ ከአንተ ጋር ሊጸልዩ የሚችሉ ብልህና የበሰሉ አማኞችን ፈልግ። በስሜቶች ፈውስ ካስፈለገ ልብህን ወደ እግዚአብሔር አቅርብ። መገኘቱ ከሆነ አምልከው። ድካም ከሆነ ጉልበት እንዲሰጥ ፍቀድለት። ምክንያቱም በቀኑ መጨረሻ ላይ እውነተኛው ጥያቄ ሰውነቴ ተንቀጠቀጠ የሚለው አይደለም። እውነተኛው ጥያቄ ልቤ ለእግዚአብሔር ተንበረከከ የሚለው ነው። ይህ ቪዲዮ የእምነት ጉዟችሁን ከረዳ እና ቪዲዮዎቻችንን ከወደዳችሁ እባካችሁ የእኛን የዩቲዩብ ቻናል ሰብስክራይብ እና ለሌሎች ማጋራታችሁን አትዘንጉ። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። አሜን።